ሰላም የዩቲዩብ ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ በዛሬው ዕለት ልክ እንደተለመደው አዲስና ወቅታዊ የሆነ ነገር ይዤላችሁ መጥቻለሁ። እንግዲህ ዛሬ ቪዲዮዬ በዶናልድ ጄ ትራምፕ የመካከለኛው ምስራቅና የፕሬዝዳንትነት ጉዞ በሚል አጠር ያለች ማብራሪያ ከተለያዩ ሶርሶች የወሰድኩትን ለእናንተ ለማጋራት ወደድኩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአዲሱ የስልጣን ዘመናቸው ወይም በዚህ በሁለተኛው ተርም አዲሱ የስልጣን ዘመናቸው የመጀመሪያውን ዓለም አቀፍ ጉዞ ወደ ሚድል ኢስት አድርገዋል። ፕሬዚዳንት ትራምፕ ማክሰኞ ሳውዲ አረቢያ መግባታቸው ይታወቃል። በቀጠናው የሶስት ሀገራት ጉብኝትና የሁለተኛው አስተዳደራቸውን የመጀመሪያ ዓለም አቀፍ ጉዞ ጀምረዋል ማለት ነው። እንግዲህ ሳውዲ አረቢያ ለሚስተር ትራምፕ ለአራት ቀናት ወደ መካከለኛው ምስራቅ በሚያደርጉት ጉዞ የመጀመሪያው ማረፊያ ስትሆን የሳውዲው ገዢ ልዑል መሐመድ ቢን ሳልማን ደማቅ አቀባበል አድርገውላቸዋል። ፕሬዚዳንቱና ልዑሉ የኢራንን የኒውክሌር መርሃ ግብር፣ በጋዛ ያለውን ጦርነት እና የነዳጅን ዋጋ በመቆጣጠር በሚደረገው ጥረት ላይ እና በሌሎች በተለያዩ ርዕሶች ላይ የግል ውይይት ማድረጋቸው ተሰምቷል። ሚስተር ትራምፕ በዋይት ሀውስ የመጀመሪያ ስልጣን ዘመናቸው ከማናቸውም ሀገር በፊት እንግዲህ ሳውዲ አረቢያ መጎብኘታቸው ይታወቃል። ይህም እንግዲህ እንደ ባህል የተያዘው አዲስ ወይም የተመረጡ የአሜሪካ ፕሬዝዳንቶች የመጀመሪያ የውጭ ጉዟቸው ወደ ዩናይትድ ኪንግደም ወይም ወደ ዩኬ ያደርጉ የነበረውን ይህንን ባህል በመጣስ እንግዲህ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳውዲ አረቢያ መሆኑ ይታወቃል። ሚስተር ትራምፕ በመጋቢት ወር ላይ እንግዲህ ለጋዜጠኞች ልክ በተመረጡ በተወሰኑ ወራት ውስጥ በመጋቢት ወር 2025 ለጋዜጠኞች በሰጡት መግለጫ እንደ አውሮፓውያን አቆጣጠር በ2017 የመጀመሪያ ስልጣን ዘመናቸው ሳውዲ አረቢያን የመጀመሪያው የውጭ መዳረሻቸው አድርገው ሳውዲ አረቢያን በጎበኙበት ወቅት ያንን ጉዟቸውን ተከትለው ሳውዲ አረቢያ በዩኤስኤ 450 ሚሊዮን ዶላር ኢንቨስትመንት ማድረጓን አስታውሰው አሁን በድጋሚ ወደ ሳውዲ አረቢያ በሚያደርጉት ጉብኝት ለአሜሪካ ኩባንያዎች ሌላ የኢንቨስትመንት እድል እንደሚፈጠር ገልጾ የነበረ መሆኑ ይታወሳል። ሚስተር ትራምፕ በጥር ወር ስልጣን ከያዙ በኋላ ብዙም ሳይቆዩ ባደረጉት ጥሪ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ዶናልድ ትራምፕ በስልጣን ላይ በሚኖሩባቸው በሚቀጥሉት 4 ዓመታት ውስጥ 600 ቢሊዮን ዶላር አካባቢ በአሜሪካ ኢንቨስት ለማድረግ እንደሚፈልጉ መናገራቸውም የሚታወስ ነው። ሳውዲ አረቢያ ለትራምፕ በተለይም ከኢራን ጋር በኒውክሌር መርሃ ግብሯ እና በጋዛ ውስጥ እየተካሄደ የሚገኘውን የእስራኤል እና የሐማስ ጦርነት ለማደራደር በሚደረገው ጥረት ላይ ቁልፍ ዲፕሎማሲ ጠቀሜታ ያላት ሀገር ናት። በተመሳሳይ የትራምፕ አስተዳደር ያዝነው ዓመት መጀመሪያ ላይ በሳውዲ ዋና ከተማ ሪያድ በዩክሬን እየተካሄደ የሚገኘውን ጦርነት እንዴት ማስቆም እንደሚቻል ከሩሲያ ጋር መምከራቸውም ይታወሳል። ሆኖም የአሁኑ ጉብኝት ከዲፕሎማሲው ጎን ለጎን በንግድ ላይም ትኩረቱን ያደረገ መሆኑን የሚወጡ መረጃዎች ያመላክታሉ። ባለፈው የካቲት ወር በሳውዲ መንግስት ስፖንሰር የተደረገ አንድ ኮንፈረንስ በአሜሪካ መካሄዱ ይታወቃል እና ይህንን ኮንፈረንስ ስፖንሰር ያደረጉት የሳውዲ አረቢያ የመንግስት አካላት ነበሩ። በወቅቱ ዶናልድ ጄ ትራምፕ ኮንፈረንሱ ላይ ተገኝተው ትራምፕ ኦርጋናይዜሽን የሪል ስቴት ስራውን በሳውዲ አረቢያ ለማስፋት ማቀዱን ገልጸው ለዚህ እቅዳቸው መሳካትም ከመካከለኛው ምስራቅ ሀገራት በዚህ ፕሮጀክት ላይ በጋራ አብሯቸው የሚሰራ አጋር ካምፓኒ በማፈላለግ ላይ እንደሚገኙ ሚስተር ትራምፕ መናገራቸው ይታወሳል። በዚህ ጉዟቸው ሳውዲን የመጀመሪያ ማረፊያቸው አድርገዋል። ሳውዲም እንግዲህ ዶናልድ ጄ ትራምፕ ለ45ኛ እና ለ47ኛ ጊዜ ለ45ኛ ጊዜ ማለት ለመጀመሪያ ጊዜ ፕሬዚዳንት ሲሆኑ እና 47ኛ ጊዜ አሁን ለሁለተኛ ጊዜ የአሜሪካ ፕሬዚዳንት ሆነው ሲመረጡ በሳውዲ አረቢያ የሚያደርጉትን ጉብኝት ምክንያት በማድረግ ሳውዲ አረቢያ ሜይ 13 2025 የሳውዲ አሜሪካ ኢንቨስትመንት ፎረም ያዘጋጀች ሲሆን በዚህ ዝግጅት ላይ የሚሳተፉ ትላልቅ የአሜሪካ የንግድ ድርጅቶች መሪዎችን የልኡካቸው ቡድን አድርገው ዶናልድ ትራምፕ ወደ ሳውዲ አረቢያ ይዘዋቸው መጥተዋል ማለት ነው። ዶናልድ ጄ ትራምፕ በ2017 ዓ.ም የመጀመሪያውን ምርጫ ሲያሸንፍ 45ኛው የአሜሪካ ፕሬዚዳንት ሆኖ ነበር የተመረጠው።
አሁን የሁለተኛ ዙሩን ምርጫ ሲያሸንፍና ወደ አሜሪካ ፕሬዝዳንትነት ሲመጣ ደግሞ 47ኛው የአሜሪካ ፕሬዝዳንት ሆኖ መሾሙ ይታወቃል። እንግዲህ የሳውዲና የአሜሪካ ግንኙነት ዛሬ የጀመረ አይደለም፣ ወይም በዶናልድ ትራምፕ ጊዜ የጀመረ አይደለም። በእርግጥ ረጅም ዓመታትን ያስቆጠረ የሁለትዮሽ ግንኙነት አላቸው። ግንኙነታቸው እንግዲህ በ1945 ወይም በሁለተኛ ዓለም ጦርነት መጠናቀቂያ በሳውዲው ንጉስ አብዱልአዚዝ ኢብን ሳዑድ እና በወቅቱ የአሜሪካ ፕሬዝዳንት ፍራንክሊን ዲ ሩዝቬልት መካከል በዩኤስኤ ኩዊንስ ላይ ከተገናኙበት ጊዜ ጀምሮ ላለፉት 8 አስርት ዓመታት ወይም ለ80 ዓመታት የቀጠለ ጠንካራ ግንኙነት ያላቸው ሲሆን ይህ ግንኙነታቸው ለብልጽግናቸው ወሳኝ ስትራቴጂካዊ ሚና እየተጫወተ ይገኛል ማለት ነው። የአሜሪካ ባለሀብቶች በሳውዲ አረቢያ ወደ 54 ቢሊዮን ዶላር የሚጠጋ ሀብት ኢንቨስት አድርገዋል። ይህም እንግዲህ አሜሪካ በሳውዲ ከፍተኛዋ የውጭ ቀጥታ ኢንቨስትመንት ምንጭ ሆና እንድትጠቀስ አስችሏታል። በምላሹ ሳውዲ አረቢያ የአሜሪካን ብልጽግና የሚያበረታታ የተረጋጋና አስተማማኝ የኃይል አቅርቦት ገበያን በማረጋገጥ ዋነኛ ሚና እየተጫወተች ትገኛለች። በተለይ በኦይል ሪፋይኒንግ እና በፕሮቶ ኬሚካልስ ሴክተር በዩናይትድ ስቴትስ ውስጥ ትልቋ ተዋናይ እንግዲህ ሳውዲ አረቢያ ናት ማለት ነው። ፕሬዚዳንቱ በዚህ ጉዟቸው እስራኤልን ይጎበኛል ተብሎ አይጠበቅም። ይህም እንግዲህ ከመጀመሪያው ስልጣን ዘመናቸው በተለወጠ መልኩ ነው ማለት በመጀመሪያው ስልጣን ዘመናቸው የአረቡን ዓለም እነዚህን የአረብ ሀገራት እነ ሳውዲን ከጎበኙ በኋላ እስራኤል መግባታቸው ይታወቃል። አሁን ግን ከዛ በተለየ የአረቡን ዓለም ጎብኝተው ሲሄዱ እስራኤልን ይጎበኛሉ ተብሎ አይጠበቅም። ይህ እንግዲህ ከመጀመሪያው ጉዟቸው ለየት የሚያደርጋቸው ነው። ይህ በእንዲህ እንዳለ እንግዲህ የኳታር ንጉሳዊ ቤተሰብ ለፕሬዚዳንት ትራምፕ ለፕሬዚዳንቱ የሚያገለግል ለፕሬዚዳንቱ ልዩ አገልግሎት የሚውል ጃምቦ ጄት መለገሱ ታውቋል። እንግዲህ በአጠቃላይ በዚህ ወር በግንቦት 2025 ወይም በሜይ 2025 በመካከለኛው ምስራቅ ባደረጉት ጉብኝት ፕሬዚዳንት ዶናልድ ትራምፕ ጉልህ ዲፕሎማሲያዊና ኢኮኖሚያዊ እንቅስቃሴዎችን አድርገዋል። ይህም በአካባቢው የአሜሪካ የውጭ ፖሊሲ ላይ እንግዲህ ጉልህ ለውጥ አሳይቷል። በእውነት ለመናገር እጅግ በጣም የአሁኑ ፖሊሲያቸው ወይም ደግሞ የዚህ ያሁኑ የፕሬዝዳንቱ ትሪፕ ወይም ጉዞ በእውነት እጅግ በጣም አስደናቂ ስራዎችን የሰሩበት ነው ማለት ይቻላል። በእርግጥ ጉብኝቱ አላለቀም። የሚቀጥለውን ፓርት ልክ ጉብኝቱ በሚገባደድበት ጊዜ ይዤላችሁ የሚቀርብ ይሆናል። ግን እስከ ዛሬ የተደረጉ ለምሳሌ ዲፕሎማሲያዊ ተሳትፎዎች ምን ይመስላሉ የሚለውን ለምሳሌ ከተደረሰባቸው ወይም ከተወያዩባቸው ወይም በዚህ ጉዟቸው ካነሷቸው ወይም ከሀገራት ጋር ካነሷቸው የዲፕሎማሲ ተሳትፎዎች ውስጥ አንዱ የሶሪያ የኢራንና የጋዛ ሰርጥ ፕሮፖዛሎች እነዚህ በዋናነት የሚጠቀሱ ናቸው። ለምሳሌ ሶሪያን በሚመለከት ሪያድ እንግዲህ በሳውዲ ዋና ከተማ ትራምፕ ከአዲሱ ፕሬዚዳንት አህመድ አልሻራ ጋር ተገናኝተው ከ25 ዓመታት በኋላ እንግዲህ ለመጀመሪያ ጊዜ ከአዲሱ የሶሪያ ፕሬዚዳንት አህመድ አልሻራህ ጋር ተገናኝተዋል። ትራምፕ ዩናይትድ ስቴትስ በሶሪያ ላይ የጣለችውን ማዕቀብ ማንሳቱን አስታውቋል። እንግዲህ በጣም ትልቅ ነው። እንግዲህ ከብዙ አስርተ ዓመታት በፊት አሜሪካ በሶሪያ ላይ ጥላው የነበረው በበሽር አልአሳድ መንግስት ላይ ጥላው የነበረውን ታሪካዊ ማዕቀብ ማንሳቷን ያሳየበት ትልቅ አስገራሚ ውሳኔ የተወሰነበት ጉዞ ነበር፣ ወይም የዲፕሎማሲ ተሳትፎ ነበር ማለት ይቻላል። እንግዲህ ሻራ የሶሪያው ፕሬዚዳንት ሻራ የአብርሃምን ስምምነት እንድትቀላቀልና ከእስራኤል ጋር ያለውን ግንኙነት መደበኛ እንዲሆን አበረታተዋል። ይህ እርምጃ በሶሪያ የተከበረ ቢሆንም በእስራኤል ግን ስጋትን አሳድሯል። እንግዲህ እስራኤሎች ምን ሊሉ እንደሚችሉ በቀጣይ ቀናት የምናይ ይሆናል ማለት ነው። ሌላው ከሶሪያ በመቀጠል ዶናልድ ጄ ትራምፕ አንድ ትልቅ ሀሳብ ያነሱት የኢራን ጉዳይ ነው። እንግዲህ ትራምፕ የወይራ ቅርንጫፋቸውን ለኢራን ዘርግተዋል።
የተባለበት ነው። እንግዲህ ሆኖም ዲፕሎማሲው ካልተሳካ የኢኮኖሚ ጫናን ጨምሮ አስከፊ መዘዞች እንደሚያስከትል ማስጠንቀቃቸው ተነስቷል። ሌላ ሶስተኛውና ዋነኛው የዲፕሎማሲ ተሳትፏቸው የምንለው የጋዛ ሰርጥ ፕሮፖዛል ነው። ቀደም ሲል በየካቲት 2025 እንግዲህ ትራምፕ ዩናይትድ ስቴትስ የጋዛ ሰርጥን በባለቤትነት እንድትይዝና ጋዛውያንን ወደ መካከለኛው ምስራቅ የማስፈር እቅድ መያዟ ይታወቃል። ይህ ሀሳብ ሰፊ ዓለም አቀፍ ትችት የገጠመውና ከዓለም አቀፍ ሕግ ጋር የሚቃረን መሆኑ ይታወሳል። ሌላኛው እንግዲህ የየመን ጉዳይ ነው። ሌላው ትልቁ አሁን ትኩሳት ሆኖ ያለው የየመን ጉዳይ ነው እና በየመን የዩኤስ ሁቲ የተኩስ አቁም ስምምነት እንግዲህ በግንቦት 6 ቀን ታውጇል። እንግዲህ በጣም ይሄም አንድ ትልቅ ይህም የዩኤስ እና ዩኬ በየመን የሚደረገውን የአየር ድብደባ አብቅተዋል ማለት ነው፣ ያበቃል ማለት ነው። ሌላው ምንድነው የተኩስ አቁም ስምምነቱ በእስራኤል ላይ ባይሆንም ሁቲዎች በቀይ ባህር መርከቦች ላይ የሚያደርሰውን ጥቃት ለማስቆም እንግዲህ ተስማምተዋል። እንግዲህ ሁቲዎች ምንድነው ያሉት? ስምምነታችን በእስራኤል ላይ የምናደርገውን ጥቃት አይጨምርም፣ ነገር ግን በቀይ ባህር ላይ የምናደርገውን ጥቃት እናቆማለን ብለው የተስማሙ ሲሆን ይህ እንግዲህ በፕሬዚዳንት ዶናልድ ትራምፕ የሚድል ኢስት ዲፕሎማሲ ላይ ከተገኙ ትልቅ ውጤቶች አንዱ ነው ማለት ነው። እንግዲህ ፕሬዚዳንቱ በሚድል ኢስት እያደረጉት ባለ ጉዞ ሶሪያን፣ ኢራንን፣ ጋዛንና የመንን በሚመለከቱ በእውነት እጅግ በጣም የሚያስደንቁ የዲፕሎማሲ ስኬቶችን አሳክተዋል ማለት ይቻላል። ሌላው ሁለተኛው የኢኮኖሚና የመከላከያ ስምምነቶች ናቸው። እንግዲህ እስካሁን ከጎበኟቸው ሀገራት እንግዲህ ሳውዲ እና ኳታር፣ ከዛ ቀጥሎ ዩኤኢ ነው የሚጎበኙት። ከሳውዲ አረቢያ ጋር እንግዲህ ትራምፕና አልጋወራሽ መሐመድ ቢን ሳልማን የ142 ቢሊዮን ዶላር የመከላከያ ስምምነት ጨምሮ ሌሎች ስትራቴጂካዊ ኢኮኖሚ አጋርነት ስምምነቶች ተፈራርመዋል። ስምምነቱን የማስፋት ግብ ሲወጣ ሌቪት እንደተናገሩት ሚስተር ትራምፕ ወደ ክልሉ እየተመለሱ ያሉት ኩሩ ብልጽግና የሰፈነበትና የተሳካለት መካከለኛው ምስራቅ ዩናይትድ ስቴትስ እና የመካከለኛው ምስራቅ ሀገራት የትብብር ግንኙነት ባለቤትና ባለበት እና ጽንፈኝነትን በንግድና በባህል ልውውጦች ምትክ የተሸፈነበት የመካከለኛው ምስራቅ ራዕይን እንደገና ለማጉላት ታስቦ የተደረገ ነው ብለዋል። ሌቪት አክለውም ይህ ጉዞ በመጨረሻ ለአሜሪካም ሆነ ለመካከለኛው ምስራቅ ወርቃማ ዘመን አፋፍ ላይ እንደምንቆም ያሳያል ብለዋል። ሚስተር ትራምፕ እስራኤልን ይጎበኛል ተብሎ አይጠበቅም። ይህም እንግዲህ ከመጀመሪያው ስልጣን ዘመናቸው በተለወጠ መልኩ ነው ማለት በመጀመሪያው ስልጣን ዘመናቸው የአረቡን ዓለም እነዚህን የአረብ ሀገራት እነ ሳውዲን ከጎበኙ በኋላ እስራኤል መግባታቸው ይታወቃል። አሁን ግን ከዛ በተለየ የአረቡን ዓለም ጎብኝተው ሲሄዱ እስራኤልን ይጎበኛሉ ተብሎ አይጠበቅም። ይህ እንግዲህ ከመጀመሪያው ጉዟቸው ለየት የሚያደርጋቸው ነው። ይህ በእንዲህ እንዳለ እንግዲህ የኳታር ንጉሳዊ ቤተሰብ ለፕሬዚዳንቱ ልዩ አገልግሎት የሚውል ጃምቦ ጄት መለገሱ ታውቋል። እንግዲህ በአጠቃላይ በዚህ ወር በግንቦት 2025 ወይም በሜይ 2025 በመካከለኛው ምስራቅ ባደረጉት ጉብኝት ፕሬዚዳንት ዶናልድ ትራምፕ ጉልህ ዲፕሎማሲያዊና ኢኮኖሚያዊ እንቅስቃሴዎችን አድርገዋል። ይህም በአካባቢው የአሜሪካ የውጭ ፖሊሲ ላይ እንግዲህ ጉልህ ለውጥ አሳይቷል። በእውነት ለመናገር እጅግ በጣም የአሁኑ ፖሊሲያቸው ወይም ደግሞ የዚህ የአሁኑ የፕሬዚዳንቱ ትሪፕ ወይም ጉዞ በእውነት እጅግ በጣም አስደናቂ ስራዎችን የሰሩበት ነው ማለት ይቻላል። ለምሳሌ ሶሪያን በሚመለከት በሪያድ ትራምፕ ዩናይትድ ስቴትስ በሶሪያ ላይ የጣለችውን ማዕቀብ ማንሳቱን አስታውቋል። ሌላው ከሶሪያ በመቀጠል ዶናልድ ጄ ትራምፕ አንድ ትልቅ ሀሳብ ያነሱት የኢራን ጉዳይ ነው። ፕሬዚዳንቱ በዚህ ጉዟቸው አንድ ካነሱት ትልቅ ነገር ኢራን የኒውክለር ግጭቱን በንግግር መፍታት የምችልበትን መንገድ እንድትፈልግ ፍንጭ ሰጥተዋል። ይህ በጉዟቸው ካነሱት አንድ ትልቅ የዲፕሎማሲ ስራ ውስጥ አንዱ ነው ማለት ነው። ሌላኛው እንደ ትልቅ የዲፕሎማሲ ስኬት ተደርጎ ሊነሳ የሚችለው የጋዛ ሰርጥን በተመለከተ
በውይይትና በንግግር በሰላም መቋጨት አለበት የሚል አቋም ማንጸባረቃቸው ነው። እንግዲህ እንደሚታወቀው ከአሁን በፊት የጋዛ ሰርጥን በዩናይትድ ስቴትስ ባለቤትነት ለመያዝና ከ2000 በላይ ጋዛውያንን በተለያዩ የሚድል ኢስት አካባቢዎች በማስፈር አካባቢውን የማልማት እና በዩናይትድ ስቴትስ ቁጥጥር ስር ማድረግ የሚል እቅድ ነበራቸው። ይህ እቅዳቸው በእርግጥ በዓለም አቀፍ ደረጃ በብዙ ሲያስተቻቸው የነበረ ቢሆንም አሁን ግን በአሁኑ ጉዟቸው ፍንጭ ከሰጡት ነገር የጋዛን ጉዳይ በንግግርና በሰላም መፍታት እንደሚገባ አንስተዋል። ይህም በእውነት ትልቅ የዲፕሎማሲ ስራ ነው። ሌላው ሁለተኛው የኢኮኖሚና የመከላከያ ስምምነቶች ናቸው። እንግዲህ እስካሁን ከጎበኟቸው ሀገራት እንግዲህ ሳውዲ እና ኳታር፣ ከዛ ቀጥሎ ዩኤኢ ነው የሚጎበኙት። ከሳውዲ አረቢያ ጋር እንግዲህ ትራምፕና አልጋወራሽ መሐመድ ቢን ሳልማን የ142 ቢሊዮን ዶላር የመከላከያ ስምምነት ጨምሮ ሌሎች ስትራቴጂካዊ ኢኮኖሚ አጋርነት ስምምነቶች ተፈራርመዋል። ሌላኛው እንግዲህ በኳታር ዶሃ እንግዲህ ትራምፕ ከ1.2 ትሪሊዮን ዶላር በላይ የኢኮኖሚና የመከላከያ ስምምነቶችን አድርገዋል። እንግዲህ የኳታር አየር መንገድ እስከ 210 የቦይንግ አውሮፕላኖችን ግዢ እንደሚፈጽም የገለጸ ሲሆን በተጨማሪም እንግዲህ ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንታዊ አገልግሎት የሚውል ዘመናዊ ቅንጡ የሆነ የ400 ሚሊዮን ዶላር አውሮፕላን ከኳታር መንግስት ተበርክቶላቸዋል። ክቡራትና ክቡራን የቻናላችን ቤተሰቦች እንግዲህ ፕሬዚዳንቱ በነበራቸው ጉብኝት ያከናወኗቸውን ዋና ዋና ተግባራት እንደዚህ ዳሰስን። በቪዲዮ ላይ የሚኖራችሁ አስተያየት ካለ ሀሳብና አስተያየታችሁን በኮሜንት መስጫ ቦታው ላይ እንድታስቀምጡ ጋብዛለሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም።